አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ማለት ነው በእነ ሰይድ ቪዲዮ ነው የመጣው። ሮዛ አስቃይ ነው። በቃ አንዳንድ ሰው ላይ ማለት ነው ቅናት ሲያምርበት በቃ ደስ ይላል። አንዳንድ ጊዜ ሰው በሰው ላይ ሲቀና እንትን ችግር ይፈጥራል። ያኔ ያችን የቀናባትን ሰው ለማጥቃት ምናምን ይሄዳል ማለት ነው። ለምሳሌ እንደ ማን ነው አልሙሂም እኔ በዛች ተቀናሁኝ ያችን ወስጄ ማታለው ወይ ደግሞ የሆነ ነገር አረጋታለሁ ማለት ነው። እና ሮዛ በሀዊ ቀንታለች። ሰይድን ይዛባት ማለት ነው። ሰይድ ደግሞ ሮዛን በጣም ነው የሚወዳት። በነገራችን ላይ ለምን እንደማያገባት አላውቅም እንጂ ይወዳታል፣ ያከብራታል፣ ያፈቅራታል ማለት ነው። ግን ለምን እንደማያገባት እኔ እንጃ። ሀዊ ራሱ እያስመሰልን ነው ያለችው። አልተጋባንም ሀዊ ራሱ አልተጋባንም እያስመሰልን ነው ያለችው። የምንተኛው ራሱ ትራስ አጋድመን ነው ያለችው። እና ነክቶኛ ያቅም ነክቶ ምናምን ብላ ነግራታለች ለሮዛ ማለት ነው። ሮዛ ደግሞ ያው እንደው አብረው እንዳይተኙ ላይ በየቀኑ እየመጣች ክፍላቸውን ታየዋለች። እና ክፍላቸውን ስታየው 2 ፍራሽ ነው ያለው ትላለች። እነሱ ደግሞ ተጋብተናል ይላሉ። እና እኔ እሱን ማጣራት አለብኝ ብላ መጣችና ተጋብታችኋለች ስትላ አዎን። ከዛ እንደገና ደግሞ ምናቸው ህግ አለ። ህግ ነው የሚባለው ምንድን ነው የሚባለው በአማርኛ ትርጉሙ አላውቀውም፣ ረስቼዋለሁ። እና ህግ አለ ስትላት እንግዲያማ አልተጋቡም ትልና በየቀኑ እየመጣች እንትን ትላታለች። ምንድነው እሷን ትረብሻታለች ማለት ነው። እንትን ብላ ለማስወጣት ተሸቁራ እንድትወጣ ማለት ነው። ሰይድ መልሶ እሷን እንዲያገባት ማን ነው ሮዛን። ሰይድ ደግሞ ለምን እንደማያገባት እኔ እንጃ ወላሂ። ወይ ደግሞ አራቃትም ወይ ደግሞ አላገባትም ሮዛን ማለት ነው። ሮዛ ደግሞ ዳሩን እያለች ነው ካላገባኝ እያለች። ሮዛ ደግሞ ካላገባኝ ያለች ወይ ሱመያ መታ ካጋባቻቸው ነው እንጂ አሁን ሮዛን የሚያገባት ልጆቹን እንደምንም አርጋ ሰይድን ማሳየት አለባት። እንደምንም አርጋ ሰይድ ልጆቹን ካየ ያምናታል፣ ይወዳታል፣ ከዛ ደግሞ ያገባታል ማለት ነው። ግን እሱ የሚጠብቀው ያችን ፍርሳ መሰለ ያችን አጋጣሚ መሰለ የሚጠብቀው እሷን ለማግባት። እና ወደዚህ ምንድነው ልላችሁ የፈለኩት አንዳንድ ቀናተኛ ያንን ሰው ለመግደል ወይ ደግሞ ለማጥቃት ወይ ደግሞ ለመደብደብ ይሄዳል ማለት ነው። ይቺ ደግሞ ቀስ ብላ ሮዛ ማለት ነው ቀስ ብላ ሰይድን እየቀረበች ነው። ቀስ ብላ በጸባይ በቃ ቀናተኛ በጣም እቀናለሁ ትላለች። ወላሂ አፋውታ እኮ ነው የምትለው። አፋውታ እሷ አንተ ጋር ስትሆን በጣም እየቀናሁ ነው። እሷ ስታወራ እሷ ስትይዝ ምናምን እየቀናሁ በቃ እጀጃፉ መጥቼ የማዳምጠው ነገር ያለ ይመስለኛል አለች። እና በጧት መጥቼ ያው እጀጃፉስ አይቼ ነው የምሄደው እያለች ትናገራለች ማለት ነው። አፋውታ እኮ ነው ለሰይድ ነው እንደዛ የምትናገረው። እና እንደ ሱመያ እንደ ሮዛ ያለ ሰይድ ማግባቱ ካልቀረ ቢያገባ አንደኛ ሚስቱ ትመጣለታለች፣ ልጆቹ ይመጡለታል። ሁለተኛ ደግሞ በቃ እየተረጋጋ አይነት ሮዛ ማለት ነው። ግን ለምን እንደማያገባት እኔ አላቅለትም፣ ግን ይወዳታል። ሀዊ መቼም አቃጥላ ልገለው ነው። ያው እሷን ለማስመሰል ነው የመጣሁት ብላ ነው እንጂ ዛሬ ሊያስታርቃቸው አመጣ ማለት ነው። በዛው ደግሞ ሊያመሰግናት ለምን ሱመያን ቤት ድረስ ይዛላት መጣ። ቤት ድረስ ይዛት መጣ። እሷን ሮዛን ሊያመሰግናት ሀዊን ደግሞ ይቅርታ ሊያስጠይቃት ማለት ነውና ይቅርታ ልጠይቃት መጣችና ከዛ ሀዊን ንቅ አረገቻት። ባለፈው እኮ ሮዛና ሱመያ ሲመጡ በሩን ከፍታ የሮጠች ልጅ እኮ ናት። በሩን ከፍታ የሮጠች ልጅ ዛሬ ልክ ሰይድ ስታየው ሮዛ ነው እጅግ ታልገደልኳት አለች። ሰይድ ደግሞ እኔን ስታይ ነው ወይሷን የምጠምጃት ብሎ ወላሂ ይቺ እብድ ናት። እብድ ሀዋ ነው ስሟ ሲጀመር ሀዊ ብለዋት ነው እንጂ ስም መጠምዘዝ ይወዳሉ እነሱ። ወላሂ ሀዋ የምትባለው ሀዊ፣ ሰይድ የሚባለው ሰይዶ። ያኔ ያለ ሁሉም በየመንጠቃው ነው የሚባለው፣ በየሀገሩ ይለያያል ማለት ነው። እና
ናፈቀቻት። ሀዊ ሄዳ ሮዛ ስታንቃት ሰይድ አገዘላት ማለት ነው። ህልሜም እኔ ሮዛ ደስ ትለኛለች። ቅናቷ በቃ ሀዊ እዛ ቤት መኖር የለባትም እያለች ስራዬ ብላ አድብድባት ወይ የሆነ ችግር አታደርስባት። ግን ቀስ እያለ እያቃጠለቻት ነው። ቀስ እያለ የሰይድ ልብ እየገባች ነው። አሁን እንደ መቅናቷ ንዴት ቢጨመርበት መቅናቷ ንዴት ተጨምሮ የሆነ ነገር ወይ ብደበድባት ወይ ሰይድን የሆነ ነገር ብታስደርገው ያኔ ይራራቁ ነበረ። ላኪን እቺ ሮዛ ደግሞ ቀስ ብላ ነው እየገባች ያለችው ማለት ነው። ሀዊንም እያቃጠለች ሰይድንም እየቀረበች ያለችው እና በዛ መልኩ ነው ዛሬ እነ ሮዛን ያየኋቸው ማለት ነው። በጣም አስቀኝ ሮዛ የምታናገራቸው ንግግሮች ያኔ እንደ ቀልድ ትናገራቸዋለች። እንደ ቀልድ ትናገረው እንጂ የልቧን ነው የምትናገረው። የልቧን ግን እንደ ቀልድ ነው የምትናገራቸው። እንደ ቀልድ እያለች የልቧ ውስጥ ያለውን እያወጣች ትናገራለች የሮዛ ማለት ነው። እና አንዳንድ ጊዜ እኔ በቃ ሶብር የሚባል ነው ነገር ደስ ይላል። ሶብር ትዕግስተኛ መሆን ደስ ይላል። አሁን ሮዛ በጣም ትዕግስተኛ ሆና ነው። እንደ መቅናቷ ሌላ ነገር ማድረግ ትችል ነበረ። እንደ መቅናቷ ደግሞ በቃ የሆነ መድኃኒት ተጠጣለሁ ምን እላለሁ ታላገባኸኝ ሙቼ እገኛለሁ ምናምን ትል ነበረ። ግን ቀስ ብላ የምትገባበትን ብላ እየፈለገች ነው። መግባቷ አይቀርም። ግን እያታለለኝ የውስጧን እየተናገረኝ እሱ እንዳይርቃት ለምን የሆነ አምባጓሮ ብትፈጥር እንደ አዩ ኮሮሮስ ብትጠጣ ወይ የሆነ ነገር ብታረግ አንጃ ግራንጃ ውስጥ ከመግባት የሆነ ነገር ታረግ ነበር። ግን እሷ ቀስ ብላ እያጃጃለች ደግሞ የውስጧን እየተናገረኝ ከሱ መራቅ አልፈለገችም። ኢንሻአላህ ደግሞ ወደፊት ይጋቡ። እሷ ሱመያ መታ እነሱም አብረው ቢቀመጡ ደስ ይላሉ ማለት ነው። በሁለት አንድ ላይ ይበቃቸዋል። ሰይድ የተሆነ